እረፉ እኔም አምላክ እንደሆንኩ እወቁ። ምን ተግሳጽ ነው? ሚፍጨረጨረውን ይመስለኛል። እረፉ፣ ሪላክስ፣ ተቆጣጣሪው እኔ እንደሆንኩ እወቁ። እንቁራሪት አንድ ጊዜ ዝሆንን ወንዝ መሻገር አቅቷት እባክህ አሻግረኝ ብላ ለመነች አሉ እና ይዟት እየተሻገረ ምናምን ቀጭን ድልድይ ነበረ። በድልድዩ ይዟት ሲሻገር ግም ሲያረጋ አይገርምም? አንቀሳቀስ ነው ምናምን አለች ይባላል። አንዳንድ ጊዜ አብረን የምናንቀሳቀስ አብረን የምንሰራ አብረን እኛም የምናግዘው አብረን እኛም አይገርምም? እኔ ታዲያ መች አዋጣው ከኔ ጋር ማረፍ እኮ ያቃተን በዚህ ምክንያት። እግዚአብሔር ይሰ እረፉ። ለምን ቢያስፈልግ እናንተ እኔ አምላክ እንደሆንኩ እኔ አምላክ እንደሆንኩ። ሮላችን የተለያየ ነው። እረፉ። ሚናችን የተለያየ ነው። እኛ ሰው ነን፣ እሱ አምላክ ነው። እኛ ምንም አንችልም፣ እሱ ሁሉን ይችላል። ሪኮግናይዝ እኔ አምላክ እንደሆንኩ ወቁ። እና ምንድነው የሚሆነው ወደፊት? በምድር ላይ ከፍ ከፍላለሁ። this is where you're going። ዓለም ወደዚህ ነው የሚሄደው። ያ ገና በእስራኤል ብቻ ሳይሆን በአሕዛብ ዘንድ ከፍ ከፍላለሁ። በምድር ላይ ፕሮግራሜ ይሄ ነው አለ እንዴ። እነሱ በትንሽዬዋ ነውጥ ግራ ቀኝ ይላሉ። ሎክ እረፉ፣ እኔ አምላክ እንደሆንኩ ወቁ። ለምን? አልቲሜት የሆነ መድረሻ አለኝ። ምንድነው አልቲሜት የሆነ መድረሻ? አልቲሜት የሆነ መድረሻ በምድር ላይ ከፍ ከፍላለሁ፣ በአሕዛብ ላይ ከፍ ከፍላለሁ። that's it, that's where we're going። እዛ ነው የምንሄደው። የሚሄድበትን የሚያውቅ አምላክ እየመራ እንደሆነ ታውቃላችሁ። እዛ ነው የምንሄደው። የት? በምድር ላይ ከፍ ከፍላለሁ፣ በአሕዛብ ሁሉ ላይ ከፍ ከፍላለሁ። ዋው! ይሄ እኮ ነው የሆነው በጌታችን መምጣት። እነሱ እኮ ከጌታችን በፊት ነው የሰሙት። ይሄ ገና በእናንተ ብቻ ሳይሆን በምድር ሁሉ ላይ ከፍ ከፍላለሁ። እረፉ፣ እኔም አምላክ እንደሆንኩ እወቁ። በእግዚአብሔር ሁሉን ቻይነት ላይ እርፍ ማለትን ያብዛላችሁ እግዚአብሔር። እንዴት አድርጎ ይንገረን እግዚአብሔር? ጠቅላላ መጽሐፍ ቅዱስ ይሄ አይደለም ወይ? ያለኛ ሁሉን የሰራ አምላክ አይደለም ወይ? የተቀበል ነው። ጌታን መቀበል ማለት እኮ ይሄ ነው ራሱ። በመተባበር ያልፈጠረ አምላክ እንደምታመልኩ አውቃችኋል። በመዋጮ ያልፈጠረ አምላክ በመጀመሪያ እግዚአብሔርና ሰው ብሎ እንደማይጀምር አንብባችኋል። ዘፍጥረት አንድ ብቻ። በመጀመሪያ እግዚአብሔር ሰማዩን ምድሩን በውስጣቸውን ያለውን ማንም ሳያግዘው ሳይረዳው ሰርቶ የመጨረሻ ቀን ላይ እንዳመጣን አውቃችኋል። ይሄ እኮ ንግግር እኮ ነው። እኔ ብቻዬን ያላንተ አረጋለሁ እኮ ነው። ያለኛ ችሎታ ማድረግ የሚችል አምላክ እኮ አለ። እኛ ምን እናደርጋለን? የሚያስተማምነው አምላክ ላይ ማረፍ ያርግላችሁ። መኪኖቻችንን በሚነዱ ሾፌሮች ተማምነን እኮ አርፈን እንሄዳለን። ስንት ነገር እየተናወጠ ተኝተው የሚሄዱ አሉ እኮ አውቶቡስ ውስጥ። አብሬ አልነዳ ብል ያው ነጂው ነው የሚነዳው። የሰው ነጂ ተማምኜ እኮ ከኋላ አልሰማችሁም? እያንኮራፉ የሚሄዱ በቃ ለሾፌሩ ትተው። አይሮፕላን ላይ ስትሳፈሩ እሱ አይደል በአንድ ሰውዬ በሁለት ሰው ትተን እኮ እኛ እኮ ተኝተናል። ሌሊቱን ሙሉ የሚተኙ አሉ። እግዚአብሔር ጸጋ ያበዛላቸው። በቀደም ወዳ የሁለት ሰዓት 1 ሰዓት ተኩል 2 ሰዓት ፍላይት ላይ ነበርኩኝና ከመነሳታችን በፊት ተኝቶ ቦሌ ተቀስቅሶ የነቃ ሰው አየሁ። እንደዚህ አጠገቤ ስለነበር ምን አይነት መተኛ አለቀ። የለውበትማ ወንድሞቼ ናቶቼ። ዓለም እኮ ሾፌር አላት። የሆነ ቦታ እየወሰዳት ነው። እንደፈለገች እኮ እየሆነች አይደል? እንደፈለገ እንደሆነ የሚፈቅድ አምላክ አለ። ጣልቃ እየገባ ወደ ፈለገው ወደ ወደደው ነው። ወዴት ነው እየሄድን ያለ ነው? ወዴት እየሄድን እንዳለን እኮ ፊልጵስዩስ ምዕራፍ 2 አታነቡም ወይ? እግዚአብሔር አንድ ቀን የሚያደርገው እኮ ወደዛ እኮ ነው እየወሰደን ያለው። ጉልበት ሁሉ ለእርሱ ክብር ይንበረከክ ዘንድ፣ አንደበት ሁሉ ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ፣ ዓለምን በክርስቶስ ኢየሱስ ለመጠቅለል ነው። ሚስጥሩን ነግሮናል ይላል። ዓለም እየሄደች ያለችው እኮ እግዚአብሔር ወደ ወደደው ነውና በእርሱ ላይ ማረፍ፣ በሾፌሩ ላይ ማረፍ እግዚአብሔር ያርግላችሁ። አዲስ ዓመት ስንቀበል ብዙ አንፕሬዲክተብል ነገር ይኖር ይሆናል። ብዙ ነገር ይለዋወጥ ይሆናል። ብዙ ነገር ሸክ ያደርግ ይሆናል። የምንኖረው በሚናወጥና በሚለዋወጥ ዓለም ውስጥ ስለሆነ ብዙ ነገር ይለዋወጥ፣ ብዙ ነገር ሸክ ያደርግ ይሆናል። በዚህ መካከል ግን ወንድሞቼ እናቶቼ የማይነዋወጥ አምላክ እሱ ነው አምላካችን። አምላካችን መጠጊያችንና ኃይላችን ስለሆነ አምላካችን መጠጊያችንና ኃይላችን ስለሆነ እንደው የፍርሃትን ቀንበር ይስበርላችሁ እግዚአብሔር። እኛ አንፈራም።
እኛ አንፈራ። ሰው በፍርሃት ሲንቀጠቀጥ ኧረ አትፍሩ ማለት አለብን። እንደ ጳውሎስ ቆመን ኧረ አትፍሩ ነው እኮ የእግዚአብሔር ሕዝብ ማለት አለብን። ኧረ አትፍሩ አለ እግዚአብሔር።